እስልምናን ለምን ለቀህ ወጣ ብላችሁ ለምትጠይቁኝ ሙስሊም ወገኖቼ የመጀመሪያው እስልምና የዘላለም ዋስትና የለውም። እንደ ቁርአን አነጋገር ሱራ 7:179 ላይ እንደሚናገረው ከጋኔኖችም ከሰዎችም ብዙዎችን ለገሃነም ፈጠርን ይላል። በእርግጥ ለገሃነም ፈጠርን ይላል። እንግዲህ ከብዙዎቹ መካከል እኔ ሊሆን ይችላል ለገሃነም የተፈጠርኩት። ስለዚህ አላህ እንደዚህ ያለ አምላክ ሆነ ልከተለው አልችልም። ስለዚህ እስልምናን ከለቀቅኩበት አንደኛው ምክንያት የዘላለም ሕይወት ዋስትና ስለሌለኝ እንደውም ለገሃነም ከተፈጠሩት መካከል አንዱ ልሆን ስለምችል እናንተም አንዱ ልትሆኑ ስለምትችሉ። ሁለተኛው ሱራ 32 ቁጥር 13 ላይ እምነቷና ቅንነቷ የተወሰደባት ደግሞ ነፍስ አለች። ምክንያቱም አላህ ምን ብሎ ቃል ገብቷል? ገሃነምን ከሰዎችና ከአጋንንቶች እሞላለሁ ብሎ ቃል ስለገባ የብዙዎችን ቅንነትና እምነት ወስዷል። እምነት ከሌለ ደግሞ እንዴት ይታመናል? ካላመኑስ ደግሞ እንዴት ይድናሉ? ስለዚህ ሰው ካላመነ ስለማይድን፣ ሰው ቅንነት ከሌለው ስለማይድን አላህ ብዙዎችን እያዘጋጀ ያለው ለገሃነም ነው ማለት ነው። ስለዚህ የዘላለም ሕይወት ዋስትና የለው። ሶስተኞቹ ግሩፖች ራሳቸው ሙስሊሞች ናቸው። ሱራ 1971 እና 72ን ብታነቡት ኢብን ከሲር ተፍሲርን አብራችሁ ተመልከቱ። ከናንተ ወራጅ እንጂ አንድም የለም፣ ይህም ካላህ የተፈረደ ነገር ነው ይላል። ስለዚህ ይህን ክፍል ተፍሲር ኢብን ከሲር ሲፈስረው ምን ይላል? ሙስሊሞችም ቢሆኑ 2 ወይም 3 ልጆች ያላቸው ሙስሊሞች ቢሆኑ ገሃነም ሳይገቡ ከገሃነም አይወጡም፣ መንግስተ ሰማይ ነው ገነት ሊገቡ አይችሉም ይላል። እንግዲህ በዚህ መሰረት እያንዳንዱ ሙስሊም ገሃነም ገብቶ ነው የሚወጣው። እንደውም ምን ብሎ ነው የሚናገረው? የሚሰግዱበት ምልክት ብቻ ሲቀር ሰውነቷቸው በሙሉ ተቃጥለው ከገሃነም ይወጣሉ ይላል። ይሄ ማለት አንድ እየሰገደ ያለ ላኢላሃ ኢለላህ ብሎ የሚያምን አንድ ሙስሊም ገሃነም ሳይገባ አይወጣም። እንግዲህ ለሙስሊም ወገኖቼ 1 ሰከንድ በገሃነም ውስጥ መቃጠል ምን አይነት ከባድ ነገር እንደሆነ ለእናንተ ልነግራችሁ አልችልም። ስለዚህ እዚህ ክፍል ላይ ሱረቱል መርየም 19ኛው ሱራ 71 እስከ 72 አለው ላይ እንደሚናገረው ተፍሲሩ ነቢያትና ረሱሎች ሲቀሩ ሌሎቹ ገሃነም ገብተው ነው የሚወጡት ይላል። ስለዚህ ምን አይነት ዋስትና ነው? ይሄ ዋስትና የማያዋጣ ዋስትና ነው። መጽሐፍ ቅዱስ ግን እንዲህ ይላል፣ እናንተ በእግዚአብሔር ልጅ የምታምኑ የዘላለም ሕይወት እንደሚኖራችሁ አይደለም እንዳላችሁ ታውቁ ዘንድ እንጽፍላችኋለሁ ይላል። ክርስትና የዘላለም ሕይወት ዋስትና አለው። ሻሎም